ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር፣ የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔር ብርሃንንና ጨለማን ለየ። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማውን ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔር በውኆች መካከል ጠፈር ይሁን፣ በውኃና በውኃ መካከልም ይክፈል አለ። እግዚአብሔር ጠፈርን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትን ውኆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔር ከሰማይ በታች ያለውን ውኃ በአንድ ስፍራ ይሰብስብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔር ይግለጥ አለ፣ እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውኃ መከማቻውንም ባሕር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔር ምድርን ዘርን የሚሰጥ ሣር እና ቡቃያ በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሣርና ቡቃያን እንደ ወገኑ ዘሩም ያለበት ፍሬ የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን። እግዚአብሔር አለ፣ ቀንና ሌሊት ይለዩ ዘንድ ብርሃን ናት በሰማይ ጠፈር ይሁኑ፣ ለመልእክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁን። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃን ይሁኑ። እንዲሁም ሆነ። እግዚአብሔር ሁለት ታላላቅ ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ። እግዚአብሔር በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ፣ ብርሃንና ጨለማን እንዲለዩ። እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔር አለ፣ ሕያው ነፍስ ያላቸው ተንቀሳቃሽ ታስገኝ ወፎችም በምድር ላይ ከሰማይ በታች ይብረሩ። እግዚአብሔር ታላላቅ አንበሪዎች ውኃይቱ እንደ ወገኑ ያስገኘቻቸውን ተንቀሳቃሾቹ ሕያው ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውኃ ሙሏት፣ ወፎቹንም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔር አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ እንስሳትን ተንቀሳቃሾችን የምድር አራዊትን እንደ ወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችንም እንደ ወገኑ አደረገ። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔር አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሣዎችን፣ በሰማይ ወፎችን፣ እንስሳትና ምድር ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። የባሕር ዓሣዎችና የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔር አለ፣ እነሆ መብል ይሁናችሁ ዘንድ በምድር ፊት ሁሉ ያሉ ዘሩ በእርሱ ያለውን ሐመልማል ሁሉ፣ የዛፍንም ፍሬ የሚያፈራውን ዘር ያለውንም ዛፍ ሁሉ ሰጧችሁ። ለምድርም አራዊት ሁሉ፣ ለሰማያት ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁናቸው። እንዲሁም ሆነ። እግዚአብሔር ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። ምዕራፍ 2 ቀጣይ ሳምንት ይቀጥላል።